ትገኙ እንዲሁም በኢሮፕ የምትገኙ ጉድ ሳይሰማ መስከረም አይጠባም። ዛሬ ሴት ልጅ ይሆናል ብላ ከባሏ ጋር እድሜዋን ሁላ አቃጥላ በልከዛሊክ ባሌ ልጆቼ ብላ ተፍ ብላ ወገቤ ላርፍ ነው በልጆቼ ልደሰት ነው ብላ ስትለፋ እንዲሁም ይሆናል ብለው ገና ልጅ ዓለም ያልገቡት መውለድ ዓለም ያልገቡት ባሌ ትዳሬ ቤቴ ስትል በስመ ሸሪዓ 2 ይበቃል ሸሪዓ 4 ይበቃል እየተባለ ይሄ ትምህርት በየቦታው ሼር አድርጉት። በተለይ በጉርብ ላይ በተለይ በጉርቦች ይሄ በተውሂድ ጉርብ በፍቅህ ጉርብ በኡስታዝ ጉርብ ላይ ሼር አድርጉት። አላህ Subhanahu Wa Ta'ala ይሄንን ትምህርት ሰደቃቱ ጃሪያ ያደርግልኝ። ናም በእስልምና ወንድ ልጅ 4 እንዲያገባ አላህ ፈቅዶለታል። فإن تنازعتم في شيء فردوا إلى الله ورسوله. نجيب الدليل. هاتي برهانك يا جميلة. البرهان هو الله سبحانه وتعالى متى من الآن فانكحوا ما طاب لكم من النساء إيش مثنى وثلاثة وربع. هنا على هذا كذا من هذا فإن لم تعدلوا فإن خفتم أن لا تعدلوا فواحدة. قال شالاتشو عدل ማድረግ ካልቻላችሁ አንድ ነው ያሉት አይደለም እንዴ? ዛሬ ካንተ ምንም አልፈልግም እንደገና ደግሞ ሸሪዓ 2 ይበቃል። በሳዑዲያ ላይ መውሰድ እንችላለን። ሳዑዲያ ላይ ባልና ሚስት ልጆች መስርተው እየኖሩ ያለ በሳዑዲያ አላህ መሊካችን አላህ Subhanahu Wa Ta'ala እድሜ እና አፍያውን ይስጠው። ሳዑዲያ ባወጣችው ህግ ሩሱም በሚለው ሁሉም ቤት ገብቷል ይሄ ነገር። ሚስት ልጆችን ይዤ አገር ልሂድ አንተ ሰርተህ ብላ ከባሏ ጋር የምትገናኝበት ቀን እየናፈቃት ልጆቿ አባታችን እያሏት ስንቶቻቸው ናቸው አገር ልጆቻቸውን ይዘው ሄደው እዚህ ሌላ ሚስት የተገባባቸው ማግባቱንስ ያግባ የሚሰጠውን መስሩፍ እየከለከለ ልጅ እየተቸገረ እናት እየተቸገረች ያለችው። እናንተ የላኢላህ ኢላላህ እህቶቼ እውነቱን ተናግሮ የመሸበት ማደር فهل 4 ማግባት አሁን ነው የሚታወቀው እንዴ? አይደለም። ከበፊትም በአባቶቻችን በድሮም በነብያቶችም ጊዜ ነበረ። ዛሬ ግን ሴት ልጅ ወንድ ልጅ እድሜ ትንሽ ከፍ ካላት ሚስት ሌላ አዲስ ኮረዳ ያምራዋል። ድህነቱን ችግሩን በመጀመሪያ ሚስቱ ያቋርፍና ከዛ ልክ ሀታ እስከመተረት ነው የደረሰብን። የእስላም ወንድ ብር ያገኝ እየተባለ በሌላ ሃይማኖት እየተሳቀብን ያለው። ሁለተኛ የሚያገባው ወንድ ፈሃል استطاع አለ ወይ? የመጀመሪያውን ሐቅ ጠብቋል ወይ? እስቲ ማናት የሞላላት ልጅ ከተወለደ ካደገ እኮ ሙስተቅበል የሚባል ነገር አለ። ልጆቻቸው ገና ምንም ያላደጉ በስመ 4 በስመ የዲን አስተማሪ ነው ሸሪዓው 4 ይበቃልኛል እያለ እናንተ ሴቶች ጉርብ እንክፈት እንወያይ። ቤትሽ ላይ ሀዘን ያልገባ ሴት ማን አለሽ? ቤትሽ ላይ አንቺ ለፍተሽ ይሆናል ብለሽ ጉልበትሽን አድክመሽ በር ያልተከፈተ አሁን አንዳንዶቻችሁ ከኔ ጋር መወያየት የፈለገ እኔ ዝግጁ ነኝ። በሶሻል ሚዲያ በማንኛውም ሀታ በፌስቡክ በፈለጋችሁት ቁርአንና ሐዲስን ተንተርሰን አላህ Subhanahu Wa Ta'ala حرم الظلم على نفسه ፈራሱ ላይ በደላ حرام አድርጓል። يا عبادي إني حرمت الظلم على نفسي فلا تظالموا. እናንተ ባሪያዎቼ በደልን በራሴ ላይ حرام አድርጌዋለሁ አትበዳደሉ። በተለይ በእኛ አገር ላይ በስደት ዓለም የሚኖሩት ወንዶች ፈሃል 2 ሚስት ማስተዳደር ይችላል አይችልም? ለልጆቹ ለሚስቱ መሰረፍ ሲያቀተው አይደለም እንዴ ቤቷን ጥላ ወደ ሀገር ልጅ ይዛ ሄደችው? አይደለም እንዴ? ከቻለ ለምን ይችላል ያስተዳደርም? ወንዶችስ ለምንድን ነው ለአኺራቸው? ይሄው ሐዲስ አለ በ2 ሴቶች አድል የማያረግ ሰው ጀዛኡ ምንድነው? ይሄንን አሁን ሰምታችሁ ታውቃላችሁ? ግማሾቻችሁ አልሰማችሁትም። ይሄንን ሐዲስ ተደብቆ 2 ይበቃል የምትለዋን ብቻ ነው። ሀታ የሴት አራጋቢዎች አላችሁ እንተዋወቃለን በየሚዲያው
ሁለተኛ አግቢ እያልሽ የሙስሊምን እህትሽ ቤት ማፍረሻ ይሁንሽ። በሰፈሩት ቁና መሰፈር አይቀርም። ነገ ያንቺን ቤት ይፈርሳል። ጀሚላ ቢንት አሊ ሀይደር ትመሰክራለች። ስንት እህቶች አለቀሱ። ስንት እህቶች ሰው የተጸዳዳበትን ዕቃ እንኳን ላነሳሳ ይላል። ስንት ልጅ ነው የተበተነው። እኛ ስማቸውን መናገር አንፈልግም። በሶሻል ሚዲያ በስመ ዳዕዋ በስመ የዲን አስተማሪ ሚስት እያገቡ 3 ይበቃል እያሉ ልሰትራት እያሉ አርመላናት እያሉ የቲም ነው እያሉ የራሳቸውን ልጆች እያንጠባጠቡ ለራሳቸው ለልጆቻቸው ዳቦ ለማይገዙ እነዚህ ወንዶች አላህን ሊፈሩ ይገራል። ሰው ፊት በማስተማር በጺም ማርዘም በቱብ ባስተር በዲነኛነት አንቺ ሴቷም በሂጃብነት በምንድነት ሙጠዋዕነት ወንዳታይም ሰላማት ትልም እያልሽ የሰው ባል እያሸተትሽ የምትሄጂ ይኸው እናንተ ደግሞ ኸይር የሰራችሁ እየመሰላችሁ ዚና ላይ እንዳይወድቅ ሐራም ላይ እንዳይወድቅ ወንድ ልጅ ከበላ ከጠጣ እኮ ሴት ያስፈልገዋል። ደህና ደግሞ የሴት ደላሎች አሉ። ትክክለኛ ሴት ከሆንሽ ዱዓ አድርጊለት ከሚስቱ ጋርና ልጆቹን እንዲያሳድግ። እህቶቼ የቲምስ የቲም ነው ተብሎ ይታዘንለታል። ስንት የቲም አለ፣ ስንት የተበተነ አለ። በልከዛሊክ አንድች ልጅ ምን አለችኝ? ጀሚላ ይባል መጣልኝ 4ቱም ሚስቶቻቸውን የላኩ። ጠይብ ሌላ ቤት መክፈት ካማረ ለምን ሚስትህን ላካት? ልጅ ምን ያህል ቢበላ ነው? ባይሁን ተጋግዞ ልጅን ሩሱም እየከፈሉ አሳድጎ ሌላ በራ ለመክፈት። እናንተ የስደት እህቶቼ፣ እናንተ የላይላህ ኢላላህ እህቶቼ፣ በልከዛሊክ እናንተ ወንዶች በዱንያ ላይ ከሰው ብታመልጡ በማክስ ብታመልጡ ከአላህ አታመልጡም። አብዛኛዋ ሁለተኛ ሚስት የምትገባ ይኸው አላህ ምስክሬ ነው። እኔ ታቁኛላችሁ። አቁሉ ለሐቅ ወለው አላ ነፍሲ። ሁለተኛ ሚስት ደግሞ እንደ ድሮቹ ሁለተኛ ሚስት አይደሉም። ሁለተኛ ሚስት አንገቷን ሰበር አርጋ እስከምትለማመድ ምናልባት ፊት ለፊት እንኳን አትታይም። የአሁኖቹ ሁለተኛ አይን አውጣ ናቸው። የመጀመሪያ ቤት የሚያፈርሱ የመጀመሪያ ሚስቱን እንዲጠላ ሽሩ ጉድ እያለች የመጀመሪያ ሚስቱን አሬ ነካት እንጨት አድርጎ እየተጸየፈ ስንቶቹ ሴቶች የሆዳቸውን ነገሩን። ባለቤቴ 1 ዓመት አብሮኝ አይተኛም። ባለቤቴ ካገባ ጀምሮ ገላዬን አይቶት አያውቅም። እነዚህ በሰው በሙስሊም ስም የተሸፈኑት በሸሪዓ 2 ይበቃል እያሉ ይሄን ካባ ለብሰው የሚሄዱ ወደ አላህ ይመለሱ። ከሰው ቢያመልጡ ከአላህ የትም አያመልጡም። ለሚስትህ ለአዲሷ ሚስትህ የምታደርገውን ለመጀመሪያዋ ማድረግ አለባት። ይሄንን ሐዲስ አሁን ሰምታችሁታል። ይኸው እኔ ፈትሼ ነው ያወጣሁት። فإن كان حال الزوج معك كما تذكرت فهو ظالم وجاء الزوج الذي لا يعدل ይሄ አድል የማያረገው ወንድ በይነ ዘውጀቲሂ በሁለት ሴቶች መሀል ምንድነው ጀዛው? አዘ ወጀል ያእቲ የውም አልቅያማ ወንስፉሁ ሳቅጥ አው ማኢል ከማ ፊ ልሐዲስ ወቀድ ዩዐጅል አላሁ ዕቁበተሁ ፊ ዱንያ። የአኼራ በዳይ ሆኖ አንድ ጎኑ ነው ዘንብሎ የሚንቀሰቀሰው፣ ደግሞ በዱንያ ላይ ዕቁባ ያገኛታል። ሌሽ እህቶቼ እናንተ የሰው ባል የምትጎመጁ የሰው ባል የምታሸቱ ወንዶቹ አልቋል አላለቁም። ካንተ ምንም አልፈልግም፣ ሁለተኛ አድርገኝ፣ ሶስተኛ አድርገኝ። እናንተ ሴቶች ተከበሩ። እናንተ የሰው ቤት የማፍረሻ ሰበብ የሆኖቹ ተከበሩ። እናንተ ደግሞ ባል አለ ሚስት አለች ከሌ ሰትራት ብለሽ እኔ እነዚህን አፉ በሉኝ ማለሽ። ይሄንን በየቦታው ነው ሼር የማረገው። እነዚህ በሐላል የሚያገናኙ አይደለም የሚጀርሩ ነው ምላቸው። በዚህ ትምህርት እኔ መወያየት የፈለገ በማንኛውም ቦታ ዝግጁ ነኝ። የምክር ባለትዳር አስተማሪ ዋና በአረብም ሀገር በየትም ማናች ጀሚላ ቢንት አሊ ሀይደር ሌላ ሴት አማካሪ አለች። ሀቢባ እኮ በቅርብ ነው የጀመረችው። የሀቢባ ኖርማል ነው። የጀሚላ ቢንት አሊ ሀይደር ቁርአን እና ሐዲስን ተንተርሰን አምር